Was ist in der hier beginnenden Zone erlaubt? ይህ የትራፊክ ምልክት ባለበት አካባቢ ምንድነው የተፈቀደው? ይህ የትራፊክ ምልክት eine eingeschränkte Halteverbotszone ይባላል። እዚህ አካባቢ መኪናዎትም ፓርክ ማድረግ አይፈቀድሎትም፣ መቆም ግን ይችላሉ ማለት ነው። ግን ለመቆም የተወሰነ መስፈርት ማሟላት አለቦት። ወደ ጥያቄው ስንሄድ ይህ የትራፊክ ምልክት ያለበት አካባቢ ምንድነው የተፈቀደው ነው የሚለው። Das Halten bis zu 3 Minuten እስከ 3 ደቂቃ መቆም። Das Halten zu B oder entladen sowie zum Aus oder Einsteigen መቆም የሚቻለው ለመጫን ወይ ለማውረድ፣ ተሳፋሪን ከመኪናው ለማስወረድ ወይንም ለመጫን። Das Parken wenn eine Parkscheibe benutzt wird ፓርክ ማድረግ እችላለሁ ፓርክ ሻይባውን ከተጠቀምኩ። ፓርክ ሻይባ ማለት መኪናችንን ፓርክ ካደረግን በኋላ በስንት ሰዓት እዛ ቦታ መኪናው እንዳቆመን የምናሳይበት ምልክት ነው። ትክክለኛው መልስ ይህ ነው። እስቲ መልሳችን ትክክል መሆኑን እንይ። መልሱን በትክክል መልሰናል። ይህ የ2 ነጥብ ጥያቄ ነበር።